ቋንቋችሁን ብሔራችሁን የተደገጣችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ። አፈሩን አፍሳችሁ ብሔር ምንድነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አእምሮና ልቦ እንዴት የጠላት የዲያብሎስ መጫወቻ ይሆናል? አፈር ብሔር የለውም፣ እኛ ብሔር የለንም። እንደው አንድ ምሳሌ ልንገራችሁ። 2018 ይቀር ከተባለ ከአገልጋዮቹም ከአማኞቹም ነው። ይቀር እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት። እውነት ውሸት? ልጠይቃችሁ አንድ ጥያቄ። ሕፃን ልጅ ሲወለድ እየሳቀ ነው እያለቀሰ ነው የሚመጣው? በምን ቋንቋ? በምን ቋንቋ? አያችሁ? አሁን ሕፃኑ እያለቀሰ ነው የመጣው። በምን ቋንቋ ባል መልስ የለውም። ለምን? ምን ቀደመ? ሰው ቀደማ። ሰው ነው የቀደመው፣ ቋንቋ አልቀደመም። እባካችሁ ልባችሁ በዚህ የተዘጋባችሁ ሰዎች ክፈቱ። ቋንቋችሁን ብሔራችሁን የተደገጣችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ። ዓመት ይቀደስ፣ በረከት ይመለስ፣ ሰላማችን ይምጣ፣ መከባበራችን ይምጣ፣ ዘረኝነት ይራቅ ከምድራችን ካልን ከዚህ መንፈስ ውስጥ ውጡ። ኢትዮጵያ ውስጥ ምን ዘረኛ ያልሆነ ነገር አለ? ምን ብሔርተኛ ያልሆነ ነገር አለ? ባንካችን እንኳን ብሔርተኛ አይደል እንዴ? አይደለም? ተመልከቱ። ከዓመት ዓመት ሰው በምግባር እየተለወጠ፣ ከዓመት ዓመት ሰው በበጎነት እያደገ፣ በጥበብ በሞገስ በመንፈስ እያደገ፣ ንስሐ ያልገባው ንስሐ ገብቶ፣ ስጋው ደሙ ያልተቀበለ ስጋው ደሙ ተቀብሎ፣ ከእግዚአብሔር የራቀ ወደ እግዚአብሔር ቀርቦ በመንፈስ ያድጋል እንጂ ቁልቁል እንወርዳለን እንደ ካሮት። አማራ ባንክ፣ ኦሮሞ ባንክ፣ ደቡብ ባንክ፣ አሁን ደግሞ በሃይማኖት ተጀምሯል። እግዚአብሔር ያርቅልን። አሁን በሃይማኖት መጣ። ከክፉ ሽሹ። በጎ ዘመንን ለማየት ከክፉ ሽሹ ያለው ከዚህ ሽሹ።